ያው የኛ ጀማ ሰው አናማም። እሺ ደስ ይላል። ለኔ ራሱ ሰው ማማት አይመቸኝም፣ እውነቱን ለመናገር ፊት ለፊት ነው የምናገር። እኛም እንደዛው ነን። ስላልተመቹን ሰዎች አንዳንዴ ግን ዝም ብለን ውይይት እናደርጋለን። ኦ ገባኝ። እና ምን እዚህ ጀማ ውስጥ አራታችሁ ናችሁ ወይስ ያልመጣ ሰው አለ? አንድ አለች ጫልቱ የምትባል ያው ሰው እንዳትመስል እስስት ነች። የሰው እስስት። ቆይ ትመጣለች። እስስት ብቻ ይገርማል። ባለፈው ሜካፔን ወስዳብኝ ቀኑን ሙሉ ድሮ ግባን መስዬ ነው ያልኩት። ደግሞ ፍቅረኛዋ እውነት ይሄ ሰው ነው የምትለው። በቃ አንተ ብታይ ምን ይመስላል? እሷማ አታፍርም ባላለኝ ብላ ታወራለች። ደግሞ ግን እኮ እሷም የሆነች መልክ የላት ጸባይ የላት። ባለፈው ግን ከኛ ጋር ተቀምጣ ቆንጅዬ ነሽ ያላት ልጅ ምን አይኑ አይሰራም እንዴ? እባክሽ በእርግጠኝነት እኛን ልብ ብሎ ስላላየን ነው እንዴ። ቆይ እኔ የምለው ምን ሰው አናማም አላላችሁኝም ነበር? አናማም እኮ ውይይት ነው። ስለማትመቸን እየተወያየን ነው ስለሱ። እንዴና ካልተመቸቻችሁ ለምን ከጀማችሁ አታስወጣትም? ማማት ምን አስፈለገ? ሰዎች አንዴ ሽንት ቤት ደርሼ መጣሁ። እሺ ጠብቁኝ። እሺ እኔ ቆንጆ ደርሰሽ ነይ መጣሁ። እሺ አንዴ እስቲ መልሱልኝ። ሰው ካልተመቻችሁ ጀማችሁ ውስጥ እኮ እባክህ አንተ ደግሞ ምን ትልቅ ነገር አታርገው። ስሚ አንቺ እቺ እኮ ሽንት ቤት ምናምን የምትለው ማስካሬን ሰርቃብኝ እኮ እዛ ተደብቃ ለመጠቀም። እቺ እኮ የጃመል አለባት ሌባ ነች። አንቺ ምን ሆነሽ ነው? አንቺ ጫልቱ መጣች። ሰላም ሰዎች እንዴት ናችሁ? ጫልቱዬ የኔ ውድ ንፍቅ ብለሽን ነበር። ጫልቱዬ እንዴት ነሽ? አንቺ እንዴት ነው የምታምሪው ግን። ወይኔ ውበት ኩዊን ነሽ። በቃ አንቺ ስሌይ ኩዊን። አንቺን ያገኘማ ታደለ፣ እውነት ታደለ።